የቴዲ ታደሰ አስርት ነገራት። ለአንድ የቴዎድሮስ ታደሰ ሙያዊ ጅማሮ እንደ መግቢያ። ቴዎድሮስ ታደሰ ተወልዶ ያደገው አዲስ አበባ ከተማ በአሁኑ አጠራር አዲሱ ገበያ አካባቢ በደርግ ዘመን በላይ ዘለቀና በንጉሱ ዘመን ደግሞ መስፍን ሐረር መንገድ የሚባለው አካባቢ ነው። የተማረው ወይዘሮ ቀለም ወርቅና ኢትዮጵያ ትቅደም ትምህርት ቤቶች ነበር። ተወልጄ ያደኩት እዚሁ አዲስ አበባ ከተማ ድሮ መስፍን ሐረር መንገድ ከሚባለው ሰፈር፣ ከዛ ደግሞ በላይ ዘለቀ ነው የተባለው። አሁን ምናልባት ስሙ ተቀይሮ እንደሆነ አላውቅም። የተማርኩት አንደኛ ደረጃ ከወይዘሮ ቀለም ወርቅ ትምህርት ቤት ይባላል ወደ መስፍን ሐረር ላይ፣ ከዛ ደግሞ ኢትዮጵያ ትቅደም ተብሎ የተከፈተ ትምህርት ቤት ነበር እዛው መስፍን ሐረር። ሁለት እህቶችና 3 ወንድሞች አሉት። በይፋ የሚታወቁ 2 ሴቶች ልጆች አሉት። በአፍላነቱ አዲስ አበባ የወለዳት ሰብለ ቴዎድሮስና ከዓመታት በፊት የትዳርና የሙያ አጋሩ ዮዲት ሽብሩ የወለዳት አሁን ላይ 8 ዓመት የሚሆናት አሜን ቴዎድሮስ ናቸው። ከ4 ዓመታት በፊት ደግሞ ቴዲ አባታችን ነው የሚሉ 3 ልጆች ወደ ሚዲያ መጥተው ሲናገሩ ሰምተናል። ለጊዜው ግን የተረጋገጠ ነገር የለውም። በጊዜው ቤተሰቦቹ የቴዲ የጤና ሁኔታ አሳስቧቸው ስለነበር በቅድሚያ ስለ እርሱ ጤና ትኩረት በመስጠት ቴዲም ይሁን ቤተሰቦቹ ምንም ምላሽ ከመስጠት ተቆጥበዋል። የቴዎድሮስ ታደሰ የመጀመሪያ ልጅ ሰብለ አግብታ ልጆች ወልዳ የልጅ ልጅ አይቷል። አያት ሆነዋል ማለት ነው። የሰብለ የመጀመሪያ ልጅ የአብስራ ባራኪ አሁን ላይ 2018 ማለት ነው 26 ዓመቱ ሲሆን እድሜና ጤና ከሰጠው ቅድመ አያት የመሆን ሰፊ እድል ይኖረዋል። ያቆይልን ቴዲ። ቴዲ ወንድሞች ከተማ ታደሰና ኢሳያስ ታደሰ ሙዚቃን አብዝተው የሚወዱና የሚሰሩ ሲሆን ኢሳያስ እንዲያውም የያሬድ ሙዚቃ ትምህርት ቤት የሙዚቃ መሳሪያ ምሩቅና እንደ ወንድሙ ቴዲ ጎበዝ ድምፃዊ ነው። ለ30 ዓመታት ያህል ሙዚቃ ሰርቷል። አሁን ላይ አሜሪካን አትላንታ ግዛት የራሱን ላውንጅ ከፍቶ የሀገር ውስጥም የውጪ ወይም የጃዝ ሙዚቃዎችን ምሽት ላይ የሚያዘጋጅ ጥሩ ደረጃ ላይ የደረሰ ጎበዝ ነጋዴ ነው። ሁላችንም ሞክራለን። እኔም ለረጅም ጊዜ ሙዚቀኝነት ነው የሰራሁት። አሁን በንግድ ላይ ነው ያለሁት፣ ግን ወደ 30 ምናምን ዓመት እኔ ሙዚቃ ተጫውቻለሁ። ያሬድም ተምሬያለሁ።
የቴዲ ድምፃዊነት የሚጀምረው ፒያሳ ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን ሰንበት ትምህርት ቤት ነው። በያሬዳዊ ዝማሬ ድምፁ በቤተ ክርስቲያን ዝማሬ ከተሟሸ በኋላ ግን የሙዚቃ ፍላጎቱ ስላየለ እየጎረመሰ ሲመጣ ወደ ዓለማዊ ሙዚቃዎች መሳብ ጀመረ። የመዝፈን ፍላጎቱም ከፍ እያለ ሄደ። ቴዲ ራሱ እንደሚናገረው ለመጀመሪያ ጊዜ ማይክ ጨብጦ የዘፈነው ገነት ሆቴል ሰርግ ላይ ነበር። በጊዜው ዕድሜው 16 ወይም 17 ዓመት ቢሆን ነው። የሰፈራቸው ሰው አግብተው ታዳሚ ሆኖ ገነት ሆቴል ሄዶ ነበር። እናም በድፍረት በጊዜው የሙዚቃውን ዝግጅት የሚያዘጋጁት ሙዚቀኞች ጋር ጠጋ ብሎ መዝፈን እንደሚፈልግ ለአንድ ብስል ቀይ ፀጉረ ሉጫ ለሆነ ሰው ይነግረዋል። ሰውየውም ትችላለህ ይለዋል። አዎን ይላል ቴዲ። ሰውየውም እሺ ምን ዘፈን ነው የምትጫወተው ሲለው ቴዲ መልሶ ዋሳ መገናን ይላል። ሰውየውም ስቆ እሺ ተጫወት ብሎ ማይክ ይሰጠዋል። ቴዲ መድረክ ላይ ወጥቶ አገሯ ዋሳ መገና አገሯ ዋሳ መገና ምነው አልሰማ አለች ብጣራ ብጣራ አገሯ ዋሳ መገና አገሯ ዋሳ መገና አገሯ ዋሳ መገና ምነው አልሰማ አለች ብጣራ ብጣራ አገሯ ዋሳ መገና ብሎ ሲጫወት የሰርጉ ታዳሚ ሁሉ ተደስቶ እየተነሳ የቴዲን የሸሚዝ ደረት ኪስ በሽልማት ብር ሞላው። ከዚያም የፈቀደለት ቀዩ ሰውዬ ይበቃሃል ይበቃሃል ብሎ ማይኩን ተቀበለው። ቴዲ በኋላ ዘግይቶ እንደተረዳው ያ ቀዩ ሰውዬ ለካስ አንጋፋው ድምፃዊ ሙሉቀን መለሰ ነበር። ከዚያች ቀን በኋላ ቴዲን ማን ያቆመው? ገፋበት። በጊዜው በነበረው የሬዲዮ ጣቢያ የሚተላለፉ ሙዚቃዎችን በመስፋት ማጥናት መጫወት ጀመረ። ቴዲ እንደሚናገረው በጊዜው በሬዲዮ የሚሰማቸው ዘፋኞች ውስጥ በቅድሚያ የማረከው ድምፃዊ መልካሙ ተበጀ ነበር። በሐዋሳ ላንጋኖ፣ ስትወደኝ ስወዳት አይነት ዘፈኖቹ ናት ከብደኝ መተዋ። ቴዲ በሥራዎቹ በግልጽ እንደሚታየው የመጀመሪያዎቹ ካሴቶች በድምፁ ውስጥ የሙሉቀን ተጽዕኖዎች ይደመጣሉ። ከዚያም ጥላሁን ገሰሰ መጣ። ከዚያ ከባህል ድምፃውያን ደግሞ ባህሩ ቀኜ፣ ከተማ መኮንን፣ ይርጋ ዱባለ፣ ማሪቱ ለገሰን ደግሞ እስካሁን ድረስ ይወዳል ያደንቃል። የሙሉቀንን ለሳሳ ዘፈኖች ደግሞ አብዝቶ ይወዳል። ከዚያም የመጀመሪያ ሙዚቃ ስራውን ፒያሳ ሲኒማ አምፔር አጠገብ የሚገኘው ስቴሪዮ የምሽት ክበብ ሀብሎ ጀመረ። ከዚያ በኋላ የተለያዩ ምሽት ክበቦች ከተለያዩ ባንዶች ጋር በመጫወት ከቆየ በኋላ ወደ አልበም ስራ በመግባት የመጀመሪያ ካሴቱን በ1977 ዓ.ም በኢትዮ ስታር የሙዚቃ ባንድ አጃቢነት በነጋሪት ሙዚቃ ቤት ድሬዳዋ ይገኝ የነበረው ማለት ነው አሳታሚነት እንዲሁም በአክሱም ሙዚቃ ቤት አከፋፋይነት አወጣ። በዚህም የመጀመሪያ ስራው በህዝብ ዘንድ ጥሩ ተቀባይነትን አግኝቷል። በዚህ የበኩር ካሴቱ ላይ 10 ዘፈኖቹ የተካተቱ ሲሆን ሉባንጃዬ የሚለው ዘፈን ከሁሉም ልቆ ወጥቶ ነበር በጊዜው። ከዚያም በህዝብ ያገኘውን ተቀባይነት በማየትና በመበረታታት በተከታታይ 2 ዓመታት በየዓመቱ 2 ካሴቶች አወጣ። በ1978 ጉድሮዬ የሚለው ሙዚቃ ያለበት አልበም 10 ሙዚቃዎችን አካቶ ሲያወጣ በ1979 ደግሞ ሳዱላዬ የሚለው ዘፈን ያለበትን ካሴት አወጣ። በዚህም የበለጠ ህዝብ ውስጥ ገባ። ከዚያም አንድ ዓመት 1980ን አልፎ በ1981 ላይ 4ኛ ካሴቱን አወጣ። ይህም በህዝብ ዘንድ ቀላል የማይባል ስምና ዝናን ገነባለት። 5ኛ አልበሙን ደግሞ ከሮሃ ባንድ ጋር ከ2 ዓመታት በኋላ በ1984 ዓ.ም አወጣ እና አገሩን ደበላለቀው። ቴዲ ግን ይህ ካሴት ከመውጣቱ 1 ዓመት ቀደም ብሎ ከሀገር ወጥቶ ነበር አሜሪካን ለሙዚቃ ስራ። ይህ ካሴት ሲወጣ ለምን እንደሆነ በግልጽ ባይታወቅም ሙዚቃ ቤቶች ላይ የተለጠፈው ፖስተር ላይ ለመጨረሻ ጊዜ የሚል ጽሑፍ በጉልህ ይታይ ነበር። በዚህም ምክንያት ብዙ አድናቂዎቹ ቀደም ሲል በገነባው ስሙና ቴዲ ሙዚቃ ሊያቆም ነው በሚል ተሻምተው ገዝተውታል። ሰምቶ ዝም አለ ጆሮዬ፣ አይቶ ዝም አለ ይላል። ቴዲ አሜሪካን ሀገር ከሄደ በኋላ 6ኛ አልበሙን ዝምታ የተሰኘውን ከ5 ዓመታት ዝምታ በኋላ አወጣ። ይህ ካሴት ቴዲ ራሱን የገለጸበት ሙዚቃዊ አቅሙን ያሳየበትና በጣም ስልጡን ሙዚቃዊ ጆሮውን ያስመሰከረበት አልበም ነበር ነውም ወደፊትም ይሆናል። አልበምን በ1989 ዓ.ም ካወጣ በኋላ
የመጨረሻውን 2 አልበም በአንድ ላይ አወጣ። ትላንትና ዛሬ። ትላንት በቀድሞ ካሴቶቹ ከተካተቱ ዘፈኖች ውስጥ መራርጦ እንደገና ሲጫወት፣ ዛሬ ደግሞ ሙሉ በሙሉ አዲስ የሚባል አዘፋፈንና ጃዚ የሆነ ስልት በህንድ ሀገር ካልካታ ከሚገኙ ሙዚቀኞች ጋር ሰራ። ይህ ካሴት በ2011 ዓ.ም ነው የወጣው። ዝምታ ከወጣ ከ15 ዓመታት በኋላ ማለት ነው። እነዚህ እስካሁን የዘረዘርንላችሁ የብቻ አልበሙ ሲሆኑ ከሌሎች ጋር የተጫወታቸው ሌሎች አልበሞችና ነጠላ ዜማዎች እንዲሁም መዝሙሮች አሉት። ራሳቸውን ችለው ወደፊት በስፋት ስለምናያቸው እዚህ ላይ አናነሳቸውም። ትላንትና ዛሬ የተባሉት ስራዎች ግን ያን ያህል አድማጮችንም ሆነ የቀድሞ አድናቂዎችን ጆሮ ሊስቡ አልቻሉም። ይህም ቀደም ሲል ይዞት የነበረውን የጭንቀት በሽታ የበለጠ አባብሶበታል። ቴዲ ስኪዞፈርኒያ የሚባል የጭንቀት በሽታ የያዘው ሲሆን በ1989 አልበሙ በህዝብ ዘንድ የጠበቀውን ያህል ተቀባይነት ባለማግኘቱ እንደነበር የቅርብ ሰዎቹ ይናገራሉ። ምንም እንኳን በኋላ ከፍተኛ ተደማጭነትን አግኝቶ እስካሁን ድረስ በከፍተኛ ደረጃ ከሚደመጡ የአማርኛ ዘመናዊ ዘፈኖች ውስጥ አንዱ ለመሆን ቢችልም የአልበሙ አሳታሚ ኤአይቲ ሪከርድስም የጠበቀውን ያህል አልሸጠም። በዚህ በዝምታና በትላንትና ዛሬ አልበሙ ህዝባዊ ተቀባይነት ማጣት ምክንያት የጀመረው የጭንቀት በሽታ በተለያየ ጊዜ ሐኪም ጋር ገብቶ መድኃኒት እየወሰደ ቢቆይም ሕክምናው ምንም አይነት መጠጥ የሚከለክልና የሰውነት ክብደትም የሚጨምር በመሆኑ ቴዲ ደግሞ ሐኪም የሚሰጠውን ትዕዛዝ በአግባቡ ስለማይተገብር በየጊዜው በመታመም ራሱን ሲጎዳ ራሱን መንከባከብ ሲያቆምና በኒውዮርክ ጎዳናዎች እንደ ተራ ሰው ሲታይ አንዳንድ ፎቶዎቹ ወጥተው ቤተሰቦቹንና መላውን አድናቂዎቹን ቅስም ሰብሯል። በአሁንም ወቅት ጥሩ ደረጃ ላይ እንደሌለ በተለያየ ማህበራዊ ሚዲያዎች የሚወጡ ፎቶዎቹ ይናገራሉ። በይበልጥ ከ4 ዓመታት በፊት ከሚስቱ የወዲት ሽብሩ ጋር ትዳራቸው በመፍረሱ ምክንያት ሴት ልጁን አሜንን በመናፈቅ እጅግ ተጎድቶ በሽታው ማገርሽቶበት እንደነበር ይነገራል። አትላንታ የሚገኘው ወንድሙ ኢሳያስ ታደሰ የዛሬ 4 ዓመት ቴዲን ወደ ሀገር ቤት ኢትዮጵያ ለማምጣትና በጾም በጸሎት እና በጸበል ወደ ጤናው ለመመለስ ከቅርብ ጓደኞቹ ጋር በመሆን ከፍተኛ ጥረት እያደረጉ እንደሆነ ቢነገርም እስካሁን በውል ባልታወቀ ምክንያት ምንም የረባ ነገር አላየንም፣ አልሰማንም። እምዬ ኢትዮጵያ ብሎ የተቀኘላት ውድ ሀገሩ አምላክ ለሀገሩ አፈር እንዲያበቃውና ጤናው እንዲመለስ እንመኛለን። በዚህ ክፍል 1 የቴዎድሮስ ታደሰ መሰናዷችን ለመግቢያ ያህል ይህንን ካልን በቀጣይ ተከታታይ ክፍሎች ስለ ግል ሕይወቱና ሙዚቃዊ ስራዎቹ በስፋት እናቀርብላችኋለን። ሐሳብ አስተያየታችሁንም አትንፈጉን። የኛ ሀገር የሚዲያ አውድ በመረጃ ድርቅ የተመታ በመሆኑ አንዳንድ ጠቃሚ መረጃዎች ካላችሁ አሳውቁን። የተዛቡ መረጃዎችን ማረማችሁም እንደተጠበቀ ሆኖ ለዛሬ እንደ መግቢያ ይህንን ብለናል። ቴዲዬን ወድሃለን፣ እድሜ ከጤና ይስጥልን በሉት እስቲ በአስተያየት መስጫው ላይ።